ላይቭ ስጫወት ጨርሶ ያልጠበቁት በጣም የሚገርም አጋጣሚ ነው ዛሬው የገጠመኝ። የቅርብ ጎረቤታችንና ወንድማችን የኔ ኤርትራዊ ተጫዋች ነው። ሁላችንም እንደምናውቀው ኤርትራ ላይ ትንሽ ኢንተርኔት አይሰራም ብዬ አስባለሁ እና ይሄ ተጫዋች በእርግጠኝነት ውጭ ሀገር የሚኖር መሆን አለበት ብዬ አስባለሁ። እኛ ላይቭ ላይ ትንሽ ኢትዮጵያውያኖች እንገናኛለን። እሱ በጣም አሪፍ ነው፣ በጣም ደስ ይላል አንድ ላይ ስንገናኝ እርስ በእርስ እና ግን የሆነ ከኤርትራ ተጫዋቾች ጋር ብዙ ሬር ነው፣ አልፎ አልፎ ነው የምንገናኘው እና የቱንም ያህል ላይ ትንሽ አንዳንድ ነገሮች ቢኖሩም ግን በስፖርቱ ግን ያ የወንድማማችነት ስሜት ሁሌም አለ፣ ይታወቃል። ሁሉም ነገሮች ተፈቶ አንድ ቀን በሰላም በጋራ ላይቭ እንደምንጫወት ትልቅ ተስፋ አለኝ። እስቲ ጨዋታውን እያየን አሸንፋለሁ ወይስ አላሸንፈውም የሚለውን እዚሁ ኮሜንታችሁን አስቀምጡልኝ። ይህ ማች ትንሽ ቆይቷል። ለምንድነው ካላችሁ ደግሞ ሊጎቹ መረጃ ትንሽ ሰጥቼ ስለሰራሁበት ነው። እንደውም ይኸው ስክሪኑ ላይ እንደምታዩት ከ15 ቀን በፊት የለቀኩት ቪዲዮ አለላችሁ። እዛ ላይ ማረጋገጥ ከፈለጋችሁ እርታችሁ ረዱና እሱ ማየት ትችላላችሁ። ኤፍቲጂ እያንዳንዱን ስታትስ አልጠቀሰም፣ ማለት ስታታቸውን፣ ስፒዳቸውን፣ አክሰለሬሽናቸው ምናምን አልጠቀሰም። ግን እኔ ሁሉንም ነገር የታሪክ አመጣጣቸውን እንደመጡ እና ደግሞ ለምን እንደተመረጡ በምን ምክንያት እንደተመረጡ እዛ ቪዲዮ ላይ ተናግሬያለሁ። በተጨማሪ ደግሞ አንድ ዳይናሚክ ስታር ደርሶኛል። እስቲ እሱንም አንድ ላይ እናያለን። ጨዋታው ተጀምሯል። ግን ለመናገር ያህል እኔ ያስኩት የተጠቀምኩት አሰላለፍ መሀል ላይ ትንሽ ባላንስ እንዲሆን ብዬ 4-1-2 የተጠቀምኩት ጋስኮኝና ማቴዎስ፣ ከዛ እንደገና ደግሞ ሪቫልዶ፣ ቪኒሲየስ፣ መሀል ላይ ደግሞ ትሬዜጌን ይዣለሁ። ሞስ የሚባለው ኤርትራዊ ተጫዋች ደግሞ 4-3 ይዞን የገባው ፖሊሴ፣ ሮድሪ፣ ኬን እና ቪኒሲየስን በክንፍ በኩል አሰልፏል። መሀል ላይ ደግሞ ሜሲና ሃላንድን ጭምር ይዞ ስለገባ በጣም አሪፍ ማች ይሆናል ብዬ አስባለሁ። እስቲ አንድ ላይ እኔ ማቹን ከዛ ስንከፍት የምናያለን ዳይናሚክ ስታርሱን። እስቲ አብራችሁን ቆዩ። Town, from London to Taiwan, I've been all around the globe trying to protect your soul. I'm walking alone, the streets are empty. The only thing I can see is my own silhouette. I'm getting stronger, step by step. The clock is ticking, but there's no time for regrets. I've been flying from town to town, from London to Taiwan. I've been all around the globe trying to protect your soul. We are heroes tonight. We will fly above the sky. We are heroes tonight.
አሁን ደግሞ ሁላችንም በጉጉት ወደምንጠብቀው እና እኔም ትንሽ 4 ቀን ያህል ምናምን ባቆየም ግን አብረን እንከፍታለን ማለት ነው። እዚህ ጋር የዳይናሚክ ስታር የፓራጓይ ብሔራዊ ቡድን ተጫዋች ነው። እኔ አይቼው ነበር፣ ለዛ ብዙም እንትን አላልኩም። ግን እስኪኛው የፓራጓይ ብሔራዊ ቡድን ተከላካይ የሆነው ኦማር አልዴርቴን የደረሰኝ ማለት ነው። ስለ ፓራጓይ ሁኔታ ትንሽ አንዳንድ መረጃዎችን እያየሁ ነበርና በአሁኑ ሰዓት በ2 ጎል ልዩነት 3ኛ ደረጃ ላይ ነው ያሉት። አንደኛ ዩኤስ፣ 2ኛ ኦስትሪያ፣ 3ኛ ፓራጓይ፣ 4ኛ ደግሞ ቱርክ እና ጉለር ወጥተዋል ማለት ነው። እና በ2 ፖይንት ገና አልተረጋገጠም እንትን ማለታቸው አለመውጣታቸው እና የማለፍ እድል አላቸው። ሁላችሁም እንደምታውቁት በዲኤልኤስ ላይ የዳይናሚክ ስታር ሬቲንግ የሚጨምረው እንግዲህ ናሽናል ቲማቸው እያለፈ በመጣ ቁጥር ነው እና ወደ ራውንድ ኦፍ 32 ሊሆን ይችላል ወይ ኳርተር ፋይናል ላይ እያለፉ ሲመጡ አሪፍ ካርድ የሚኖራቸው እና ፓራጓይ ይህንን ግሩፕ ስቴጅ ታልፋለች የሚል ብዙም ግምት የለኝም። ግን ጉዞዋን ቀጥላ ዋንጫ የምበላ ከሆነ ይህ የአልዴርቴ ካርድ ወደ 96 ሬቲንግ ወይም ደግሞ ቀጥታ የ14 ፖይንት ጭማሪ ያለው በጣም አሪፍ ካርድ እንደሚሆን እርግጠኛ ነኝ። ካለፈች ግን እኔም ፐርሰናሊ የምታልፍ አይመስለኝም። አሁን ትንሽ ያለችበት ደረጃ በጣም የሚያሳዝንና የመብላት እድሏ በጣም ጠባብ ቢመስልም ግን እስቲ ኳስ ላይ የሚሆን አይታወቅም። ምን ያለን አንድ ላይ ምን ታስባላችሁ? ይህ ካርድ እስቲ እናንተ ስለ ፓራጓይ አልፋ ማክስ የሚሆን ይመስላችኋል? እስቲ እናንተ ግምታችሁን ኮሜንት ላይ አስቀምጡልኝ። እሺ ተመልካቾች፣ ቪዲዮን ደግሞ ዝም ብለን ከመጨረሳችን በፊት በቀጣይ ክፍል ላይ ደግሞ ምን ይዤላችሁ እንደመጣ በጣም ምርጥ ፍንጭ ልስጣችሁ። እዚህ ጋር ስክሪኑ ላይ እንደምታዩት የአሽራፍ ሀኪሚ የ95 ማክስ ካርድ እና የአሌሃንድሮ ግሪማልዶን የ93 ማክስ ካርድ ቀጣይ ላይ ደግሞ አንድ ላይ ማክስ እናደርጋለን ማለት ነው። በቀጣይ ቪዲዮአችን ላይ እነዚህ ምርጥና ተፈላጊ ተጫዋቾች እንዴት ማክስ እንዳደረጓቸው እና ምን አይነት ኮች እና ታክቲክ እንደተጠቀምኩኝ እያንዳንዱን ዝርዝር አንድ ላይ እናያለን። እንዳያመልጣችሁ ለማለት ነው። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።